የ29 ቢሊዮን ዶላር የጦርነት ሂሳብና በኢትዮጵያ የአሜሪካ የጦር መሳሪያ እገዳ በስፔን ባህር ዳርቻ የሰጠመችው የሩሲያ መርከብ ለሰሜን ኮሪያ የሚሆን የኒውክሌር ሚስጥር ይዛ ነበር ተባለ። አሜሪካ በ60 ቀን ውስጥ ለጦርነት 29 ቢሊዮን ዶላር ለምን አወጣች? እንዲሁም የትራምፕ የቤጂንግ ጉዞ፣ በኢትዮጵያ የአሜሪካ የጦር መሳሪያ እገዳ መነሳትና ሌሎችም ዛሬ የግንቦት 5 ቀን 2018 ዓለምንና ኢትዮጵያን እያነጋገሩ ያሉ ዋና ዋና ዜናዎች ይዘን ቀርበናል። ሰላም ጤና ይስጥልን። በዲጂታል ሚዲያ ቻናላችን የዛሬው አበይት መረጃዎችን ልናቀርብላችሁ ተገኝተናል። ዛሬ የዓለማችን ከፍተኛ ወታደራዊ ውጥረት በሳይንሳዊ አብዮትና በታላላቅ ዲፕሎማሲያዊ እንቅስቃሴዎች ውስጥ ትገኛለች። በተለይ በኢትዮጵያ የታየው የዓለም የነዳጅ ገበያ መናጋት የዛሬ ትኩረቶቻችን ናቸው። ለታማኝና ለፈጣን መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። ዓለማችን ዛሬ በአስገራሚ ክስተቶች ተሞልታለች። ዋና ዋናዎቹን እነሆ። የዩአርኤስኤ ሜጀር ሚስጥር በ2024 የሰጠመችው የሩሲያ መርከብ ለሰሜን ኮሪያ የሚሆኑ የኒውክሌር ሰርጓጅ መርከቦች ሪአክተሮችን በሚስጥር እየወሰደች እንደነበር ተጋለጠ። የወታደራዊ ጣልቃ ገብነት መርከቧ የሰመጠችው በምዕራባውያን የቶርፒዶ ጥቃት ሊሆን እንደሚችል የምርመራ ሪፖርቶች ይጠቁማሉ። የሆርሙዝ ወሽመጥ መዘጋት የኢራን ወታደራዊ እንቅስቃሴ የዓለም ነዳጅ አቅርቦት 20% አግዶታል። የጦርነቱ ከፍተኛ ወጪ አሜሪካ በኢራን ላይ ለጀመረችው ጦርነት በ60 ቀናት ውስጥ ብቻ 29 ቢሊዮን ዶላር አውጥታለች። እንዲሁም የትራምፕ የቤጂንግ ጉዞ፣ ፕሬዝዳንት ትራምፕ ከቻይናው መሪ ሺጂፒንግ ጋር በንግድ በታይዋንና በኢራን ጉዳይ ለመወያየት ቤጂንግ ገብተዋል። የሳይንስ አብዮት የፕሪንስተን ዩኒቨርሲቲ ተመራማሪዎች ከ70 ሺህ የሰው ልጅ አንጎል ሴሎች የተሰራ ህያው ኤአይ ወይም ሊቪንግ ኤአይ መሳሪያ ፈጠሩ። ዓለማችን ዛሬ በአስገራሚ ክስተቶች ተሞልታለች። ዋና ዋናዎቹን እነሆ። የዩአርኤስኤ ሜጀር ሚስጥር በ2024 የሰመጠችው የሩሲያ መርከብ ለሰሜን ኮሪያ የሚሆኑ የኒውክሌር ሰርጓጅ መርከብ ሪአክተሮችን በሚስጥር እየወሰደች እንደነበር ተጋለጠ። የወታደራዊ ጣልቃ ገብነት መርከቧ የሰጠመችው በምዕራባውያን ቶርፒዶ ጥቃት ሊሆን እንደሚችል የምርመራ ሪፖርቶች ይጠቁማሉ። የሆርሙዝ ወሽመጥ መዘጋት የኢራን ወታደራዊ እንቅስቃሴ የዓለምን የነዳጅ አቅርቦት 20% አግዶታል። የጦርነቱ ከፍተኛ ወጪ አሜሪካ በኢራን ላይ ለጀመረችው ጦርነት በ60 ቀናት ውስጥ ብቻ 29 ቢሊዮን ዶላር አውጥታለች። የሳይንስ አብዮት የፕሪንስተን ዩኒቨርሲቲ ተመራማሪዎች ከ70 ሺህ የሰው ልጅ የአንጎል ሴሎች የተሰራ ህያው ኤአይ ወይም ሊቪንግ ኤአይ መሳሪያ ፈጠሩ። የሃንጋሪው የፖለቲካ ለውጥ ከ16 ዓመት በኋላ ቪክቶር ኦርባን ምርጫ ተሸንፈው በፔተር ሚጊር የሚሰራ አዲስ ካቢኔ ስልጣን ይዟል። የሩሲያ ኃይለኛ ሚሳኤል ፕሬዝዳንት ፑቲን 35,000 ኪሎ ሜትር የመጓዝ አቅም ያለው ሳታን 2 የተሰኘው የኒውክሌር መሳሪያ በተሳካ ሁኔታ መሞከራቸውን አስታውቀዋል። የሃንታ ቫይረስ ወረርሽኝ በደች የቱሪስት መርከብ ላይ የተከሰተው ወረርሽኝ ወደ 11 ሰዎች ተሰራጭቶ ታካሚዎች በጽኑ ሕክምና ላይ ይገኛሉ። የአሜሪካ የኢኮኖሚ ጫና በነዳጅ ዋጋ መጨመር ምክንያት በአሜሪካ የዋጋ ግሽበት ወደ 3.8 አድጓል። የወርቃማው ዶም ወይም ጎልደን ዶም በትራምፕ የታወቀው አዲሱ ሚሳኤል መከላከያ ጋሻ 1.2 ትሪሊዮን ዶላር እንደሚፈጅ ተገለጸ። የቬንዙዌላውያን ስጋት ፕሬዝዳንት ትራምፕ ቬንዙዌላን 51ኛው የአሜሪካ ክፍለ ግዛት የማድረግ ሀሳብ ማንሳታቸው ውጥረት ፈጥሯል። የጠፈር ጥናት ስኬት የጄምስ ዌብ ቴሌስኮፕ የጋላክሲዎችን ትስስር የሚያሳይ የኮስሚክ ድር ወይም ኮስሚክ ዌብ ካርታ ለመጀመሪያ ጊዜ ይፋ አደረገ። አሁን ደግሞ ወደ ሀገራችን ኢትዮጵያ አበይት ጉዳዮች እንለፍ። የፕሬዝዳንት ማክሮን ጉብኝት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለሶስተኛ ጊዜ ይፋዊ የሥራ ጉብኝት ለማድረግ አዲስ አበባ ገብተዋል። የኤሌክትሪክ ኃይል ስምምነት ኢትዮጵያና ፈረንሳይ የብሔራዊ የኤሌክትሪክ መስመር ለማዘመን የ54.6 ሚሊዮን ዩሮ ብድር ስምምነት ተፈራረመች። የዳንጎቴ ግዙፍ ኢንቨስትመንት ቢሊዮነሩ አሊኮ ዳንጎቴ በኢትዮጵያ የ2.5 ቢሊዮን ዶላር የማዳበሪያ ፋብሪካ ለመገንባት ማቀዳቸውን ገልጸዋል። የአይኤምኤፍ እውቅና ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኢትዮጵያ እያከናወነች ያለችውን የኢኮኖሚ ማሻሻያ አድንቋል። የአሜሪካ የጦር መሳሪያ እገዳ አሜሪካ በሰሜኑ ጦርነት ምክንያት በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ሽያጭ እገዳ አንስታለች። የሀገራዊ ምክክር ኮሚሽኑ አጀንዳ የመሰብሰብ ስራውን አጠናቆ ለታላቅ ሀገራዊ ምክክር ጉባኤ የመጨረሻ ዝግጅቶችን እያደረገ መሆኑን አስታውቋል። የብርጓል መለስ ህልፈት
ታዋቂዋ የማራቶን ሯጭ የብርጓል መለሰ ልምምድ ላይ ሳለች በድንገት ማለፏ ስፖርተኛውን አስቆጭቶታል። የዛሬው መረጃዎቻችን የሚያሳዩት ዓለማችንና ሀገራችን በታላቅ ለውጥ ውስጥ መሆናቸውን ነው። በቴክኖሎጂው ረገድ የሰው ልጅ ሴል ለኮምፒውተር ስራ መዋሉ፣ በፖለቲካው በኩል ደግሞ የ16 ዓመታት አገዛዞች መፈረካከሳቸው አስገራሚ ነው። ሆኖም የቀጠናዊ ጦርነቶችና የኢኮኖሚ ውጥረት አሁንም ትልቅ ፈተና መሆናቸው አልቀረም። እናንተስ ምን ትላላችሁ? የትኛው ዜና ይበልጥ አስገረማችሁ? የሰው ልጅ ሴል ያለው ኤአይ ወይስ የትራምፕ የቤጂንግ ጉዞ? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። ተጨማሪ መረጃዎች ቻናላችን ላይክ እና ሰብስክራይብ በማድረግ እንዳይረሳ። ነገ በሌላ መረጃ እስክንገናኝ ቸር እንቆይ።